እነሆ የተፈራው የኢራን የበቀል ሰይፍ ቴል አቪቭን ነቀነቃት። ከመሸ ከእስራኤል ድንበር ጆሮን ጭው የሚያደርግ መረጃ ተሰምቷል፣ ይዘነዋል። በዚህ መሃል ከወደ ሩሲያና ኢራን ሌላ ልብን ቀጥ የሚያደርግ ዜና ተሰምቷል። የሩሲያ ጦር እስራኤልን ለመጠበቅ የሰፈሩትን የአሜሪካ የጦር መርከቦች በአንድ ምት ዱዳ የሚያደርግ ዘግናኝ ሚሳኤል ለየመኑ ሀውቲ እንዲሰጥ ከኢራን ጋር በዝግ መምከራቸው መረጃው ሾልኮ ወጥቷል። ሰላማችሁ ይብዛ ውድ የአራዳ ዴይሊ ቤተሰቦች። ከላይ በሱ የተነሳው ዓለም አቀፍ ዜና ይተነተናል። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ወደ ዜናው አመራን። ኢራን ሌሊቱን በእስራኤል የሚገኘውን ኔቫቲም የአየር ሰፈርን በ15 ሚሳኤል ኢላማ አድርጋለች ሲሉ ዓለም አቀፍ የመገናኛ ብዙሃን እያስነበቡ ይገኛሉ። መር የተሰኘው የኢራን ዜና ወኪል ጥቃቱን ተከትሎም ጣቢያው ከፍተኛ ጉዳት እንደደረሰበትና ሙሉ በሙሉ ከአገልግሎት ውጭ እንደሆነ ቢገልጽም የእስራኤል ወታደራዊ ቃል አቀባይ ግን የተተኮሱት ሚሳኤሎች በስፍራው ቀላል ጉዳት ከማድረስ ውጪ በአየር ማረፊያው ላይ የደረሰ የጎላ ጉዳት የለም ብሎ ነበረ። የኔቫቲም አየር ማረፊያ በኔጌቭ በረሃ ክልል ውስጥ በእስራኤል ከተያዙ ግዛቶች በስተደቡብና በቢየር ሼሽ ከተማ አቅራቢያ የሚገኝ ሲሆን የእስራኤል መንግስት የኤፍ-35 ተዋጊ ዋና ጣቢያ ነው። ጥቃቱ የደረሰባት እስራኤልና አጋሮች ከኢራን የተተኮሱ ሚሳኤሎች ቁጥር በርካታ መሆኑን በማንሳት ከ300 በላይ የሚሆኑትን ሚሳኤሎችና ድሮኖች አደጋ ሳያደርሱ አከሸፍኩ ማለቱ አይዘነጋም። ለዚህ ጥቃት እስራኤል አጸፋ በሚል የሰጠችው ምላሽ ቀላል ነው ያለው ዘገባው፣ እስራኤል አሁንም የኢራን ሚስጥራዊ የኑክሌር ጣቢያዎችን የመምታት እቅድ እንዳላት አልሸሸጉም። በዚህ ላይ ነው ሩሲያ ሌላ ማት ያሰማቸው። ሩሲያ እስራኤልን ለመጠበቅ ከቀይ ባህር ሜዲትራኒያን እስከ ኢራን ወሽመጥ የሰፈሩትን በምንም ንቅንቅ አይሉም የሚባሉ የአሜሪካ ግዙፍ የጦር መርከቦችን ዶጋመድ የሚያደርግ ሃይፐርሶኒክ ረጅም ርቀት ተምዘግዛጊ ሚሳኤል ለየመኖች ሀውቲ ለመስጠት ከኢራን ጋር ሚስጥራዊ ድርድር መጀመራቸውን ሚድል ኢስት ሞኒተርን ጨምሮ አሶሺየትድ ፕሬስ ታማኝ የመረጃ ምንጫቸውን ጠቅሶ አሜሪካና እስራኤልን ያስደነገጠውን ዜና ይፋ አድርጓል። ከቅርብ ጊዜያት ወዲህ የአሜሪካንን ከ200 እስከ 300 የጦር አውሮፕላኖችን የሚጭን የጦር መርከብን የሚገዳደር ሚሳኤል እየተጠቀመ ያለው የየመኑ ሀውቲ ከሩሲያ ሃይፐርሶኒክ ሚሳኤል ሳያገኝ እንዳልቀረ በተደጋጋሚ መዘገቡ ይታወሳል።